ፕራቫስ ወይስ ሂርቲክ ሮሻን? እንግዲህ ዛሬ እነዚህን ትላልቅ ተዋናዮችን በተለያየ ጉዳይ የምናወዳደራችሁ ነው የሚሆነው። የእናንተ ምርጥ ኮመንት ላይ ጻፉልኝ። በመጀመሪያም ከክፍያ ማለትም ከሚከፈላችሁ የገንዘብ መጠን ለአንድ ፊልም ከሚጠይቁት የገንዘብ መጠን እንጀምራለን። እንግዲህ ፕራቫስ ከ100 እስከ 150 ከሮር ለአንድ ፊልም ይጠይቃል። እንደውም ከ150 ከሮር ፕላስ ነው የሚባሉ፣ ከዛም በላይ ሊሆን ይችላል፣ ሊጨምር ይችላል። እንደዚሁም ደግሞ ፊልሙ ታይቶ ወይ ደግሞ ሲኒማ ላይ ገብቶ ካገኘው ትርፍ ላይም ተካፋይ ይሆናል ማለት ነው። እንግዲህ ይህ የፕራቫስ የክፍያ መጠን ነው። ወደ ሂርቲክ ሮሻን ክፍያ መጠን ደግሞ ስንሄድ ከ70 እስከ 100 ከሮር ይከፈለዋል ማለት ነው። እንግዲህ በክፍያ መጠን ያው እንደምታዩት ፕራቫስ ይበልጠዋል ማለት ነው። አሁን ደግሞ ከፍተኛ በጀት ስለወጣባቸው ፊልሞቻቸው ነው የምናወራው። የፕራቫስ በጣም ከፍተኛ በጀት ፊልም የሰራበት ፊልም ምንድነው? ከልኪ ነው። ከልኪ እንግዲህ ወደ 600 ከሮር አካባቢ ገንዘብ ወጥቶበታል ለፕራቫስ ፊልም ማለት ነው። ይህ በህንድ በጣም ከፍተኛው በጀት ያለው ፊልም ነው። ሃይ በጀት የሆነ ፊልም ነው። ወደ ሂርቲክ ሮሻን ደግሞ ስንመጣ እንግዲህ በጣም ከፍተኛ በጀት የወጣበት ፊልም ከሰራባቸው ዋርቱ ነው። ዋርቱ ወደ 450 ከሮር አካባቢ ወጥቶበታል ማለት ነው። እንደዚሁም ደግሞ ወደፊት ምናልባት ክሪሽ ፎር ከተሰራ ሃይ በጀት እስከ 500 ከሮር አካባቢ ይወጣበታል ተብሎ ግምት አለ። ስለዚህ አሁን በምናይበት ሰዓት ፕራቫስ 2-0 እየመራ ነው ማለት ነው። አሁን ደግሞ ምን ያህል ፊልሞቻቸውስ ገቢ ያስገብተዋል የሚለውን በገቢያቸው በፊልሞቹ ገቢ የምናወዳደር ነው የሚሆነው። ፕራቫስ እንግዲህ ባሁበሊ ክፍል 2 ፊልም በጣም በሚገርም ሁኔታ ወደ 1800 በላይ ከሮር አስገብቷል ማለት ነው። እንግዲህ በጣም ሃይ ሪከርድ ነው። በህንድ ሲኒማ ውስጥ ትልቅ እንደ ሪከርድ ተደርጎ የተቀመጠ ታሪክ ነው ማለት ነው። ሂርቲክ ሮሻን ደግሞ ከፍተኛ ገቢ ያስገባለት ፊልሙ ምንድነው? ዋር ነው። በቅርቡ የተለቀቀው ዋር ያው ክፍል 1 ወደ 470 ከሮር አካባቢ ያስገብቷል። ያው ቀጣዩ ክፍል ቢከስርም ያው ቀጣዩ ክፍል ደግሞ ወደ 100 ከሮር አካባቢ ከስሯል ይባላል። ኪሳራ ያለበት ፊልም ነው። እንደዚሁም ደግሞ በጣም ከፍተኛ ገንዘብ ያስገባለት ፊልም ከዛ በፊት ደግሞ ክሪሽ 3 ነው። ክሪሽ 3 ወደ 393 ከሮር አካባቢ ገብቷል ማለት ነው። እንግዲህ ያው ሁለቱ በሚወዳደሩበት ሰዓት እንግዲህ እንደምታዩት ፕራቫስ ከፍተኛ የሆነ ተመልካችና ከፍተኛ የሆነ ገቢ በማስገባት ይበልጠዋል ማለት ነው ሂርቲክ ሮሻንን። ያው ከሁለቱ ፕራቫስ ይበልጣል ማለት ነው። እስቲ የእናንተን ደግሞ ኮመንት ላይ ጻፉልኝ። እኔ አብርሽ 90 ነኝ። ላይክ እና ፎሎ እንደዚሁም ኮፒ ሊንክ ማድረግ እንዳረሱ። ይመቻችሁ።